ስለዚህ አሁን አንተ የዘራው ነገር ምንድነው? ያው እዚህ የዘራሁት ጥቁር ሚጥሚጣ እና ያው ቲማቲም እንደዚሁም ደግሞ ሀብሀብም ሆነ አዲስ እንትን ያለ ተከራለ ቲማቲም እዚህ አሉ አዲስ ጥቅል ጎመኑም ይሄ ጥቅል ጎመኑም ራሱ እንደሙከራ አድርገው አሁን ቀጣይ እያመረት ነው። አሁን እዛም ውሃ ከርሰ ምድሩ ይሄ ትንሽ ወንዙ ደረቅ ብሎብን ነው። አሁን ቀጣይ አቀደናል አሁን ለመሸንቆር ማለት ነው። ከርሰ ምድር ለማውጣት ቤንዚል አጠቃቀም ላይ ያን ያህል ልዩነት አለው? አው የነዳጁና የቤንዚሉ ይለያል። ይሄንን ደግሞ እንደዚህ አርጋችሁ አጽሙት። ውሃ አንደኛ ውሃው አይባክንባችሁም። ይሄንማ እናጠዳዋለን። አዎ ይሄን ቀን አርገን ያለው ቢያንስ አሁን 2015 ቀለም ኢትዮጵያ ለኛ ሰጠን። ከዛ ጀምሮ አሁን በጣም አሪፍ እንቅስቃሴ ላይ ነው ያለው። በአመት 3 ያመርታሉ። አሁን ቀለም ኢትዮጵያ በጣም ትልቅ አስተዋጽኦ ያደርጋል ለኔ ማለት ነው።